አንድ ልጅ በበሩ ፊት ለፊት የኤሌክትሪክ አጥር አስቀምጠና ሰካው። በመቀጠልም እብነበረድን መሬት ላይ በተነና በምንጣፍ ሸፈነው። ከዚያም የአሻንጉሊት ሽጉጥ ጥቁር ቀለም ቀባ። በመጨረሻም የወለል ሰሌዳዎቹን አንድ ክፍል አወለቀ። አራት ወንጀለኞች ወደ ቤቱ ሰብሮ መግባታቸው ታወቀ። ሆኖም ወንጀለኞቹ የልጅነት ወጥመዶችን አይተው በቁም ነገር አላሰቧቸውም። የኤሌክትሪክ ሽቦውን በቀጥታ ለመቁረጥ ተዘጋጁ። ባልተጠበቀ ሁኔታ ወንጀለኛው በኤሌክትሪክ ተጎድቶ ወዲያውኑ ወደ ሱፐር ስኩዮን ተለወጠ። ወንጀለኛው በኤሌክትሪክ አጥር ላይ ለመዝለል ተዘጋጀ። ነገር ግን በምትኩ ወለሉ ላይ በተበተኑት እብነበረድ ላይ ረገጠ። አለቃው ደረሰና ወዲያውኑ በበሩ አጠገብ ያለውን የድንቤል ወጥመድ አየ። አለቃው አደጋውን ለማርገብ እየሞከረ የአሳ ማጥመጃ መስመሩን ቆረጠ። ነገር ግን ባልተጠበቀ ሁኔታ ይህ እርምጃ ሌላ ዘዴ አስከተለ። ሁለቱ ሰዎች ልጁ ገመድ ቆርጦ ሌላ ወጥመድ ሲያነቃግራቸው ተረጋግቶ ነበር። አለቃውም ከልጁ ጋር የሚወዳደር አይመስልም። ልክ በዚህ ጊዜ አለቃው የልጁን ቦታ ለማጣራት በበሩ ቀዳዳ በኩል ተመለከተ። ነገር ግን በቀለም ተረጨ። ወዲያውኑ ጊዜያዊ የአይን መሸፈኛ አገኘ። የተናደደው አለቃ የፊት በር ሲከፈት ለማየት ወሰነ። በሩ በፍጥነት ተቆረጠ። አለቃው የመኝታ ቤቱን በር በጥንቃቄ ጎትቶታል። ውጤቱም ሌላ ዘራፊ በመስኮቱ በኩል ለመግባት ወሰነ። ልጁም ለረጅም ጊዜ ሲጠብቅ ቆይቷል። ዘራፊው መስኮቱን ከፈተ። ወዲያውኑ ወደ ነጭ ፊት ጭራቅ ተለወጠ። ሌላኛዋ ሴት ወንጀለኛ በኋለኛው በር ለመግባት ተዘጋጀች። በዚህም ምክንያት እጇ በሱፐር ሙጫ ውስጥ ተጣበቀች። ስለዚህ የኋላውን በር ለመገልበጥ ተዘጋጀች። ነገር ግን ወዲያውኑ ወደ ጭቃ ጉድጓድ ገባች። ሴት ወንጀለኛ በከባድ ችግር መቆም ችላለች። ነገር ግን ከዚያ በኋላ አንድ የትሪፕል ሽቦ ነካች።